ጤና ይስጥልን ውድ ተመልካቾቻችን፣ አሁን የምንገኘው በጊፍት ሪል ስቴት መገናኛ ቢሮ ነው። ታዲያ ጊፍት ሪል ስቴት ባለፉት 17 ዓመት ግዙፍ መንደሮችን ገንብቶ በማስረከብ ይታወቃል። አሁን ከጊፍት ሪል ስቴት መገናኛ ቢሮ የሽያጭ አማካሪ አቶ አብይ ጋር ቆይታ እናደርጋለን። ሰላም ቆዩ አቶ አብይ፣ እስኪ ራስዎን ያስተዋውቁና ይቀጥሉ። እሺ አመሰግናለሁ። እንግዲህ አንተ እንደገለጽከኝ እኔ የመገናኛ ቢሮ የሽያጭ ኃላፊ አብይ ይባላለሁ። ጊፍት ሪል ስቴት ለቤት ፈላጊዎች ምን ይዞ ቀርቧል? አሁን ላይ ጊፍት ሪል ስቴት ለቤት ፈላጊዎች በርካታ የሳይት አማራጮችን ይዞ ቀርቧል። ለመጥቀስ ያህል በለገሃር የድሮ ባቡር ጣቢያ ሰፈር፣ በተክለ ሃይማኖት አደባባይ አካባቢ፣ በ22 ማዞሪያ ጎላጉል አካባቢ እንዲሁም በሴሚሲ ፀሐይ ሪል ስቴት ጎን ወይም ቴዎድሮስ ሆቴል አጠገብ፣ ሌላው በተጨማሪ ደግሞ አያት አደባባይ ዝቅ ብሎ አያት ፈረስ ቤት ሰፈር አካባቢ ላይ እነዚህን ሳይቶች ይዞ ቀርቧል። ሌላ በተጨማሪነት ቦሌ አትላስ ላይ ነበርን። ኦልሞስት እዛ ላይ ሽያጭ ጨርሰናል። ግንባታውም አልቋል። ምናልባት እዛ ላይ ፈልጋለሁ የሚል ሰው ካለ ባለ 3 መኝታ 216 ካሬዎች አሉ። አንድ ባለ 2 መኝታ 134 ካሬ አለን ማለት ነው። ሌላው ምንድነው እሱ ጊፍት ሪል ስቴት ያው ቅድም አንተ እንደጠቀስከው ከዚህ በፊት ወደ 3 መንደሮች ግዙፍ መንደሮችን ሰርቶ አስረክቧል። አሁን ደግሞ አራተኛ መንደራችን ቅድም የጠቀስኩት ለገሃር ላይ የሚገኘው ነው። ለገሃር የድሮ ባቡር ጣቢያ ላይ ወደ 85000 ካሬ ሜትር ስፋት አለው ቦታው። ኮምፓውንድ ነው። በዚህ ላይ መኖሪያ አፓርታማዎች ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ ደግሞ 163 ካሬዎች አሉን። እንዲሁም ደግሞ የንግድ ሱቆች አሉን ማለት ነው። የንግድ ሱቆች ከ60 ካሬ ጀምሮ እስከ 108 ካሬ ስፋት ያላቸው አሉን ማለት ነው። ሱፐር ማርኬትም ነበረን፣ አሁን ግን ጨርሰናል እና ደንበኞቻችን እነዚህን የንግድ ሱቆችና መኖሪያ ቤቶች በ10% ቅድመ ክፍያ ከኛ ላይ መጥተው መግዛት ይችላሉ ማለት ነው። ቀሪውን በግንባታው ሂደት መሰረት ይከፍላሉ። ለገሃር ላይ ከሌሎች ሳይቶች ለየት የሚያደርገው እንዳልኩት ኮምፓውንድ ነው። ኮምፓውንድ ለመሆኑ መጠን በውስጡ ሰፊ የመዝናኛ ስፍራ አለው። የልጆች መጫወቻ አለው። የልጆች መዋያ ኬጅ አለው። የጤና ተቋማት አሉት። ሱፐርማርኬት አለው። በቂ ፓርኪንግ አለው። የከርሰ ምድር ውሃ አለው። እነዚህና ሌሎች መሰረታዊ ነገሮች ለሰው ልጅ ኑሮ የሚያስፈልጉ ነገሮችን ያካተተ ነው እና ይምጡ። ለገሃር ላይ የእድሜ ልክ ኢንቨስትመንት ወይም ደግሞ የእድሜ ልክ ቅርስ ያቆዩ ነው የምንለው። እዚህ ለገሃር ላይ በሁለት አይነት መልኩ ነው የምናስረክበው። የመጀመሪያው ፋስት ትራክ የምንለው በፍጥነት የምናስረክበው ነው። በ8 ወር ተገንብቶ የሚያልቅ ነው። ሁለተኛው ደግሞ በ3 ዓመት ጊዜ ገደብ ውስጥ ተገንብቶ የሚያልቅ ነው ማለት ነው እና ደንበኛው እንደምርጫው እዚህ ላይ መግዛት ይችላል። ሌሎች ሳይቶቻችንም ላይ እንዲሁ የተዳረሱ አሉ። ለምሳሌ አያት ፈረስ ቤት ያለው በ2 ዓመት ጊዜ ውስጥ የምናስረክበው ነው። እዛም ላይ 10% ከፍላችሁ የንግድ ሱቅና መኖሪያ አፓርታማ መግዛት ይቻላል ማለት ነው። ቴንኪው፣ አመሰግናለሁ።